ሰላም ሰላም ቤተሰብ፣ ዛሬ ደግሞ ጣፋጭ የሆነ በ5 ደቂቃ ውስጥ የሚሰሩትን የቁርስ አይነት ነው የማሳያችሁ። ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ እንዲሁም ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳይረሳ። ይህንን ለማዘጋጀት የሚያስፈልጋችሁ 2 ድንች፣ ግማሽ ሽንኩርት ከትቀን እናዘጋጃለን። ይሄንን ቁርስ ለልጆቻችሁ ሰርታችሁ ታበላችሁ። ልክ እንደ ዳቦ ስለሆነ በጣም ነው የሚወዱት። በተለይ አሪፍ ነው። በዚህ መልኩ እንግዲህ ሽንኩርቱንና ድንቹን በክፍቅ ያዘጋጅቻለሁ። አሁን በጎድጓዳ እቃ ውስጥ እጨምረዋለሁ ማለት ነው። እዛ ዘይት አረግበታለሁ። ትንሽ 2 ማንኪያ የሚሆን ነው። እዚህ ጋር 60 ሚሊ ዱቄት የተጠቀምኩት፣ 3 ማንኪያ ፓፕሪካ ፓውደር፣ ትንሽ ቆንጆ በርበሬ፣ ጨው እና እንዲሁም 3 እንቁላል ሰብሬ ጨምርበታለሁ ማለት ነው። ከዛ እንግዲህ ሚክስ እናደርጋለን። በደንብ እናዋህደዋለን አብረን። እንዲህ በደንብ ካዋሃደን በኋላ እንግዲህ ጎድጓዳ መጥበሻችንን አድለን ትንሽ ዘይት አድርገን መጥበሻ ላይ እናደርገዋለን ማለት ነው። እንደዚህ ተስክልክል አድርገን መጥበሻችን ላይ ልክ ሲወጣ እንደ ዳቦ እንዲሆንልን በደንብ እናስተካክለዋለን ማለት ነው። እሳቱን በጣም በዝግታ ነው ማድረግ ያለብን፣ በደንብ ድንቹ እንዲበስልልን ግልብልብ እንዳይል እሳቱን በጣም በስሱ አድርገን ከ10 እስከ 15 ደቂቃ እናበስለዋለን። አንደኛው ሰዓት በስሎልኛል ማለት ነው። አሁን ደግሞ ገልብጬ ባልበሰለው ሳይድ አበስለዋለሁ። አሁን ከድኜ ከስር እስኪበስል እጠብቃለሁ ማለት ነው። እንግዲህ በስሏል ማለት ነው። ይሄንን ይመስላል። በጣም ቆንጆና ጣፋጭ ነው። እንደወደዳችሁ ተስፋ አድርጋለሁ። ቻናሌን ሰብስክራይብ በማድረግ አበረታቱኝ። እንግዲህ አዲስ ቻናል ነው። ሁላችሁም ይህን ቪዲዮ የምታዩ ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ እጠይቃለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ሰላም ቆዩ።